እንደሷ። ክፍል 1። ተማሪ እያሉ ነበር ያወቃት። ያኔ ሰልፍ ላይ ረፍዶባት እነሱ ተሰልፈው ከፊታቸው ቆማ ልክ የጠፋ ዘመዱን ያየ ያህል ተርበተበተ። ግና እስከ ዛሬ ያወቃት ያቺው አስማ ነበረች። ትኩር ብሎ አያት። እንደ ቸኮሌት የክሬም አጠማጠሟ ያስታውቃል። ከፊት ያለው ተገልጧል። እሷም ታለከልካለች። ሳያስበው ፈገግ አለ። እያያት መሆኑን ሳታውቃት ቀር ሂጃቧን አስተካከለች። እውነትም ቆንጆ ናት አለ። መዝሙር አልቆ ወደ ክፍል ተባለ። እሷ ግን የምትጠብቀው ሰው ያለ ይመስል ተገትራለች። ሊያልፍ ሲል አንዋር አንዋር እያለች ትጮኻለች። ደንገጥ። ደግሞ ስሜን ማን ነገራት ይላል በሆዱ። ይኸውልህ ደግሞ ጸጉሯን አየሁት ትልና በራስ ፈርድሃል። ማን? እኔ? በአንተ ቤት አልታየህም። ደግሞ እንዲሁም ዝናው አስቸግሮኛል። እንኳን ጸጉሬ ተጨምሮ ምን እንደሚገርመኝ ታውቃለህ? ቆይ ለዚህ ሀገር ህዝብ ሲባል ቆንጆ የት ይሄድ? በቃ በውበታችን እንበጥበጥ። አለፍ ሲል ቆንጂት፣ አለፍ ሲል ቆንጂት። አሁንማ ስምሽ ማን ነው ሲባል ቆንጂት ማለት ጀምሬያለሁ። አንዋር ሳቁ መጣ። ቆይ የተንጨባረረ ነጭ ጸጉር ከመቼ ወዲህ ነው ውበት የሆነው? ራሱን ይጠይቃል። አብሽር፣ ችግርሽ ችግሬ ነው እና ደግሞ ወየው በቃ ማትስቸር ገብቷል። በቃ አትጥፋ። በሩጫ ሄደች። ኢላሂ፣ የአእምሮ ሐኪም ቤት እዚህ ተጀመረ እንዴ? ብቻውን ያጉረመርማል። ብቻ እንደምንም የዛሬ ክላስ አለቀለት። ትዝ ባለችው ቁጥር ፈገግ ይላል። ሰው በአንድ ቀን ይወደዳል እንዴ? አሁንማ አእምሮ ውስጥ ያለችው እሷ ነች። ስትሮጥ፣ ሂጃቧን ስታስተካክል፣ ስታወራ አብሯት የሚያወራው አይኗ ድንገት ከሀሳቡ ብንን አለ። አይኗ በጣም ነው የሚያምረው አለ ጮክ ብሎ። ደንገጥ እንደማለት ቀኝ ግራውን ሲያይ ማንም የለም። ውፈይ ለካ መኝታ ክፍል ላይ ነኝ። ኢላሂ ሀቢቢ እያበድክ ነው እንዴ? ጭራሽ የት እንደሆን ካታውቅም። አኑዬ ልግባ? ሪም ነበረች። የኔ ሾካካ ግማሽ አካልሽ እኮ ገብቷል። ልግባ የሚባለው በር ሳይከፈት ነው። ጀመረ ይሄ ሰበካ። ለአንቺ ሩቅያና ጸበል ነው የሚያስፈልግሽ። ደግሞ ምንድን ነው የለበሽው? አውልቂ፣ ሳልጥልልሽ አውልቂ። ባላውልቀውስ ጃኬት ብርቅ ነው እንዴ? ደግሞ ነጃት የወንድምሽ ሽታ ናፍቆኛል ስትለኝ እና እኔ ቤት ልውሰድሽ ታሽቿለሽ ስላት አይ በቅርብ የለበሰውን ልብስ አምጪልኝ አለችኝና ወሰድኩላት። ወዮ አውልቂ እና ጣይልኝ። ደግሞ ምኑን አመጣሽብኝ? እኛ በእናንተ እድሜ የብርቱካን ልጣጭ ነበር የምናሸተው። እንደው እንዴት ነው የሚሰራችሁ? አቤት ውሸት። እሺ አባባ ከዛስ? እሱን ልብስ ለእሷ ስጫት ደሞና አሳብዱኝ። አሁን የ5ኛ ክፍል ተማሪ ይሄን አለ ቢባል ማን ያምናል? የሰማነዋ። እንደው የአባቴ አምላክ ድፍት ያርግሽ። የእናተ አምላክ ያንሳኛ። ውጪልኝ። ለማንኛውም ስልክን ሰጥቻለሁ። ደግሞ ስልክ እየጠራ ነው። እስኪ አቀብኝ። እኔማ ወጣሁ። አሰላሙ አለይኩም ኻሊድ። ደግሞ ዛሬ በማን ስልክ ነው የምትደውለው? ወአለይኩም ሰላም። የኔን ባላንስ ዘግቶ ነው በባባም ደውልልህ። የነገውን አሳይመንት ከሪምም አልሰራም ብላለች። አንተ ከበር አድርጋላት። ኧረ እባካችሁ እንዳትረሳ። እስኪ ሰላቶችን ሰብሰብ ብላ አድርጋቸው። ወላሂ አልሐምዱሊላህ ስንት የማይሰግዳለ። ሰብስቤ መስገዴም ተመስገን ነው። ግን ኢላሂ አንተ ታውቃለህ፣ እንደው ቆንጆ ሷሊህ ሚስት ስጠኝ እንጂ ከዛ ሁሉንም ጀማ አወል ሰልፍ አልጠፋም። አስማ ከእናቷ ጋር ቁጭ ብላ የማይጠገብ የእናቷን ታሪክ ለማዳመጥ ተቀምጣለች። እናቷ እሷን ሲያዩ አይናቸው እንባ ይቀራል። በየመስተዋቱ እራሳቸውን ያዩ ይመስላቸዋል። አልሐምዱሊላህ እችን ለሰጠኝ እንደው እንዴት ላመስግነው አላህ ይላሉ የመጀመሪያ የልጅነት ልጃቸውን እያዩ። የአስማ መልክ እናቷን ቁርጥ ናት። ቆንጆ ከሚለው በላይ የደስደሷ ሰውን ሁሉ የሚስብ እብድ ነች። ጮሃ የምታወራ እንደ ልቧ የምትስቅ እብድ፣ ግን ቁም ነገረኝነቷ ይበልጣል። የእናቷን ምኞት ለማሳካት ቀን ከሌሊት የምትታትር በዲኗ ጠንካራ፣ አንዳንድ የምታወራቸው ወሬዎች እውነት ከሷ ነው የሚያስብሉ ብልህ ልጅ፣ ባላት ተብቃቅጣ የምትኖር ደስተኛ። ጓደኛዋ እናቷ ነች። እናቷ እሷን የወለዱ ገና በለጋ እድሜያቸው ነበር። ኡሚ በአላህ እስኪ ከባባ ጋር እንዴት እንደተዋወቃችሁ ንገሪ። ወይዘሮ ፋጡማ እንደው ነገር ከያሽ አትለቂ። ያኔ ትምህርት እንዳሁኑ ቀላል አልነበረም። በተለይ ገጠር ላይ ከባድ ነበር ለሴት ልጅ። እኔ ትምህርት ቤት ደርሼ እስከምመለስ የሚያስቸግረኝ ወንዶች ቁጥር የተለያየ ነበር። በዚህም ሳቢያ ወንድሞቼ ከሰው ጋር ይጣሉ ስለነበር አባቴ ደም ከምታፈሺ ያንቺ ትምህርት ይቅር ተብዬ እቤት መዋል ጀመርኩ። ክረምት ላይ አክስቴ ከሐዋሳ መጣች። እዚህ ከምትሆኚ እኔ ጋር ከተማ ትማራለሽ ብላኝ ይዛኝ ወጣች። ትምህርቴን ጀመርኩ። ታዲያ አንድ ጊዜ ወደ ትምህርት ቤት ሲሄድ ጠይም ወንዳ ወንድ ቆንጆ ልጅ አየሁ። ሙሉ ሁኔታው ሙስሊም እንደሆነ ያስታውቃል። ጺሙ ከሩቅ ከሚያበራው የግንባሩ ኑር ከታች ያሳጠረው ሱሪ፣ ፈገግታው እንዲሁም ደግሞ ፈገግታ የሙስሊምና የካፊር አለው እንዴ? ሀዲያ ደግሞ ጀመረሽ ይህ አፍ ላይ መቆም። ከዛ ትኩር ብዬ ሳየው ድንገት እሱ አየ። አፈሬ መሬቱን እያየሁ ትምህርት ቤት ደረስኩ። ከዛ በኋላ ሁሌ ጧጧት አያዋለሁ።
እሱ ስራ፣ እኔ ትምህርት ስሄድ በአይን እንተያያለን። ከጊዜ ብዛት ማውራት መሸኛኘት ጀመርን። በተደጋጋሚ ስለ እምነቱ ይነግረኝ ነበር። በወቅቱ እኔ የክርስቲያን እምነት ተከታይ ስለነበርኩ የሚያወራው ፍልስፍና ይመስለኝ ነበር። ሳላውቀው እስልምናን እምነት በጣም ወደድኩት። እኔ የምወዳቸው ነገሮች ሁሉ የገጠመ መሰለኝ። ወዲህ ብቲ እኔ እናትሽ በንጽህና አልታማም ነበር። ጠዋት ማታ መታጠብ፣ ልብሴን ቤቴን ጽድት ማድረግ መዝናኛዬ ነበር። ይኸውልሽ እኔ እንዳንቺ የማንንም አመዳም በስልክ ብቲ በቲቪ ማየት አልነበረም መዝናኛዬ። ለነገሩ ያኔ እንዲህ የለም ነበር። ብቻ ግን የድሮውም ጀምሮ መመናቀር፣ መገላለጥ አልወድም ነበር። ስለ እስልምና ሲነግረኝ ውስጤ ይረካ ጀመር። አንድ ቀን ትዝ ይለኛል፣ ቅዳሜ ነው። ለመገናኘት ጭር ያለ ቦታ ሄደን። ይኸውልሽ ከዓመት በላይ ስንገናኝ አንድም ቀን ጫፌን ንክት አድርጎኝ አያውቅም ነበር። ከዛ በጊዜ ሄድኩ ብዬ ስጣደፍ እሱ ቀድሞኝ ደርሶ ነበር። ትንሽ ካወራም በኋላ መስለም እንደምፈልግ ነገርኩት። ወይዘሮ ፋጡማ ከንፈራቸውን እንደገጠሙ ፈገግ ብለው ግድግዳው ላይ ምስጥ አሉ። አሁንም ከፊታቸው እሱ ያለ ይመስል ነበር። አይናቸው እንባ ቀረረ። መለስ አሉና በረጅሙ ተነፈሱ። ቀና ብሎ አየኝና ስቅስቅ ብሎ አለቀሰ። አንገቱንም ደፍቶ አላሁመ ከይፈ አሽኩሩ ለከ ይላል። በወቅቱ ምን ማለት እንደሆነ ስለማላቅ ሂጂልኝማ ያለ መሰለኝ። ቀና ብሎ እያየኝ ከልብሽ ነው አለኝ። እይታው የስስት ነበር። በእውነታ አንገቴን ነቀነቅኩ። ደግሞ ስቅስቅ ብሎ አለቀሰ። አባትሽ ደግ፣ አዛኝ፣ የዋህ የሚል ቃል በገለጸው ባልኩት ነበር፣ ግን ከቃለም በላይ ነው። ከዓይናቸው እንባ መውረድ ጀመረ። የናፈቁት ሰው ያለ ይመስላል። ባርባር አላቸው። አስማ እሺማ ከዛስ? ወይዘሮ ፋጡማ አረ መሸ፣ ለመሆኑ ስንት ሰዓት ነው? 3 ከሩብ ሊሆን ነው። አልኪዝቡ ሐራም ወለው ካነ ቀሊለን። በቃ 4 ተኩል ነው። በይተኛ አሁን፣ ሌላ ጊዜ ጨርስልሻለሁ። ደህና ዳሪ ኡሚ። ክፍል 2 ይቀጥላል።